ምርጫ እንዳይካሄድ ከምርጫው በፊት ህዝቡ ሆ ብሎ እንዲወጣ። ስለዚህ ከዛሬ 8 ሰዓት ጀምሮ በምናደርገው እዚሁ ስብሰባና ውይይት ላይ እየመጣችሁ እንድታግዙ ኮሚቴ ማዋቀር አንዳንድ ሁኔታዎችን የማቀናጀት ስራ እንሰራለን። ቴዲ የኢትዮጵያን አንድነት አመጥቷል። በፊት አማራ ላይ እና ትግራይ ላይ ብቻ የነበረውን አንዳንድ ነገር ወደ ኢትዮጵያዊነት አመጥቶታል። ህዝቡ አሁን አንድ ሆኗል። እንጠቀምበት እድሉን። አይለፈን። ምርጫ በፍጹም መካሄድ የለበትም። ምርጫ ተካሄደ ማለት ቀጠለ ማለት ነው ይህ ሰውዬ። ስለዚህ ሁላችሁም የቻላችሁትን አንድ በመሆን በእውነት በቻላችሁት ሁሉ እንድታግዙ ጥሩ ሀሳብና አስተያየት በመስጠትም ይህን ጠንካራ ስራ ለትንሽ ጊዜ ጠንክረን እንስራ። እባካችሁ ወደ ተግባር እንግባ። ወደ ተግባር ከማልቀስ ሁሌም ቢሆን ከመነጫነጭ ሁሌም ብሶት ከማውራት ወደ ተግባር እንግባ። የተግባር ስራ እንስራ ፕሊዝ። ሰላማችሁ ይብዛ። ይህን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይህን ዘፈን አምጪ ገርቱልስ እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን በራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ክሬዲት ፕሮሞሽን ቦሬም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem. Even አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደቀልድ ምለው ነገር አይደለም። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባም ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ህዝብ ግን ምንም አሳሳቢ ባደኩበት መንደር ባይተዋር ሰሆኝ እንደሌለው አገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬ ላንሳት ባንዲራዬ ላንሳት። አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት። ከነገ ዛሬ ይሻል ባልኩ የራሴን ጩኸት ተነጠቅኩ። ተጣላሁና ከወንዝ ያለ
ኢትዮጵያ